ሰላም ዛሬ ደግሞ የሚገርም የስጋ አሩስቶ ነው ማሳያችሁ። የምናስገባው ቺዝ ነው ማለት ነው። እንግዲህ ስጋው በዚህ መልኩ በዘይት ይጠበሳል። በመጀመሪያ ልብ ብላችሁ ካያችሁ ሙያ በጣም ቀላል ነው። ማየት ብቻ ነው፣ መሞከር ብቻ ነው። ሳትሞክሩት ምንም ነገር ሳትሰሩ ምንም ነገር አይገባችሁም። ሰርታችሁ ቀምሳችሁ በልታችሁ ስታዩት ሙያው ምን እንደሆነ ይጠቅማችኋል ማለት ነው። እና እዚህ ጋር በዚህ አይነት መልኩ ስጋውን ተከፍቶ የምንፈልገውን ነገር በውስጡ አስገብተን የሚመቻችሁን የሚጣፍጣችሁን እዚህ ጋር እንግዲህ እንደዚህ ስጋ ተከትፎ ተዘጋጅቷል። ድንች አለ። ሁሉንም ተከትፎ እንግዲህ ታዘጋጁታላችሁ። ለእናንተ ይጣፍጣል በምትሉት መልኩ የፈለጋችሁን ቅመማ ቅመም ጨምራችሁ አሩስቶ መስራት ትችላላችሁ። በደንብ ማየት ብቻ ነው የሚጠበቅባችሁ። ሰው ልጅ መቼም ያየውን ነው መልሶ የሚሰራው። እዚህ ጋር የተጨመረው ቲማቲም፣ ቆንጆ በርበሬና ጨው ነው እና በውስጡ ይገባል ማለት ነው። በጣም ቀላል ነው። ለአሰራር ቀላል ነው። ለአጠቃቀምም ደግሞ በጣም ምቹ ነው። በምሳ ሰዓት ሆነ በፈለግነው ሰዓት የምንጠቀመው የስጋ አይነት አሩስቶ ይባላል። ይሄ ስራ ዋናው ስሙን ሳይሆን አሰራሩን በደንብ ማወቅ አለብን፣ ማየት አለብን። ያየኑን ደግሞ መስራት አለብን፣ መሞከር አለብን ማለት ነው። ልንቀርጽ የማንችል ልጆች እንደዚህ አይተን ሙያ መማር እንችላለን፣ መስራት እንችላለን። ስለዚህ ልብ ብላችሁ እዩት። ይህንን ቻናል በደንብ ተከታተሉት። የፈለጋችሁትን ሙያ እስከ ኬክ ድረስ መለማመድ ትችላላችሁ፣ መልመድ ትችላላችሁ ማለት ነው። እኛን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረጉ እንድትከታተሉን ደግሞ በአክብሮት እንጋብዛችኋለን። ሰላም ጤና ይስጥልኝ። እኔ ቡርቴ ነኝ። ወደዚህ ቻናል ከመጣችሁ ምንም አታጡም። እንግዲህ እንቀጥልበት። ቆንጆ በርበሬ ጨው ተነስንሶበታል ማለት ነው። እንግዲህ በደንብ ልብ ብላችሁ እዩት። ከዛ ድንቻችን በጎን በጎን እናደርጋለን። ከፈለጋችሁ በደረጃን ካለን መጨመር ትችላላችሁ። ቲማቲም በጎን በጎን መጨመር ትችላላችሁ። የጥብስ ቅጠል ያስፈልጋል፣ ትጨምሩበታላችሁ። የምትፈልጉትን አይነት ቅመም መጨመር ትችላላችሁ። እንደወደዳችሁ ማድረግ ትችላላችሁ። እዚህ ጋር ወይን ነው። ቪንቶ መስላችሁ ቪንቶ እንዳትጨምሩ፣ ወይን ነው እዚህ ጋር ማለት ነው። ከዛ እዚህ ጋር ማርቲኖ የሚመታው በእሱ ላይም እንግዲህ የቲማቲም ማርቲኖ እየተመታ እንግዲህ ትንሽዬ ጨው፣ ቆንጆ በርበሬ፣ ፋብሪካ ቀይ በርበሬ ማለት ነው የተጨመረው። በደንብ ማየት አለባችሁ። ስለ ድምፄ በጣም ይቅርታ። ድምፄ በማይመችበት ቦታ ስለሆንኩኝ እንግዲህ ድምፄ ሊሰማ አይችልም ማለት ነው። እንግዲህ ውስጡን ከፍታችሁ ሲታዩት ይሄንን የመሰለ ምግብ ተዘጋጅቷል ማለት ነው። በደንብ ልብ ብላችሁ እዩት። ምርጥ የሆነ ስትበሉት ቀለል ያለው በጣም የሚመች ምግብ ነው። እዩት። በዚህ አይነት ማዘጋጀት ትችላላችሁ። ሰላም፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በአክብሮት እንጋብዛችኋለን። ዳና ቆዩልኝ በእኔ በኩል